አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ውዶቼ ያወይቱ አዲስ ከሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሆኑ። እንግዲህ ማለት ነው ነገሮች ሁሉ የዩቱበሮች ነገር ግራ እየተጋቡ ነው ማለት ነው። ግራ ተጋብተው ግራ ነው እና ትናንትና እንግዲህ አብረሽ የለቀቀውን ቪዲዮ አይታችኋል ማለት ነው። የገባው ሰው አለ ምን እንደሆነ አይታወቅም። ቀልድ ነው መጃጃል ነው። ኧረ በአላህ ምን ሆናችሁ ነው? ማለት ሰው ከሚወዳቸው እኮ ሰው በጣም እየሰለቻችሁ ነው የምር ማለት ነው። እውነት ለመናገር ከሆነ ወዴት እየሄዳችሁ ነው? አሁን ትናንትና የተለቀቀ ቪዲዮ ምንድን ነው ያኔ? ማለት አሁን ምን የሚያመለክት ቪዲዮ ነው? ኮሜንቱ ሁሉ እንዳለ ግራ እየተጋባ ነበረ በቪዲዮ ማለት ነው። አንደኛ ነገር እሳቃችሁ ሳይመጣ ነው አንተም ፍቅርም ስስቆ የነበረው ማለት ነው። ሰውን አበሽቃለሁ ብላችሁ ራሳችሁ በሸቃችሁ እዛ ጋር። እንደገና ደግሞ ኢሳም ራሱ ይናደዳል ወይም ደግሞ የሆነ መልስ ይሰጠናል ብላችሁ ነበር ማለት ነው። እሱ ደግሞ ምንም አይደለም። የሚገርመው ነገር እያያችሁ ህፃናችሁ እንደምናምን እያለ ሲያላግጥባችሁ ነበረ ነው ማለት ነው። በጣም ያኔ ምን እየሆናችሁ እንደሆነ ብቻ አይታወቅም። ማለት አይዲያ የጠፋባችሁ አይዲያ ከጠፋባችሁ ደግሞ ቪዲዮ መስራት ግዴታ አይደለም። በነገራችን ላይ ግዴታ ነው። ቪዲዮ ካልተሰራ ብር ከየት ይመጣል? ግን አይዲያ እስከምታገኙ ድረስ አትስሩ። ቪዲዮ ይቅርባችሁ። የምር በጣም የምትጃጃላችሁ ትናንትና ያኔ ሩታና በሽቃለሁ ወይም ይዛምና በሽቃለሁ ብላችሁ በራሳችሁ ተባሸቃችሁ ተጃጃላችሁ ማለት ነው። ይቅርባችሁ እንደዚህ አይነት ነገር። እንደገና ደግሞ ማለት ነው በቃ የዩቱበሮች ነገር ሁላችሁም በጣም ግራ እያጋባችሁ ነው። ሩታ ፍቅር ባለፈው ምን አለች አይታችኋል? ጻ ያንን ልጁን ፍጡር ምናምን የጋበዘችው ለታ ምን አለች? እኔ ሁሉም እየጎዱኝ ነው የሚሄዱት እና ማንንም አልፈልግም። ከአሁን በኋላ በአዲስ ነገር በአዲስ ህይወት እመጣለሁ አላለችም? ይህ ማንን ልብ ለመንካት ነው እባክሽ? በነገራችን ላይ ሁሉም ውሸታም ናቸው። ሁሉም ማለት ነው። ሁሉም በጣም ውሸታም በጣም መስመሳይ ናቸው። በነገራችን ላይ ማለት ነው። ማንም እውነታ የሚሰራ እኔ እስካሁን አላየሁም። እሷ አሁን እንደዛ ብላ እንደዛ ብያለሁ እንኳን እናረ ደግም ይሄ እንትና ያኔ ይሄን ነገር አላደርግም አላለችም። ያንን ነገር ሸምድዳ መጣች ከሱ ጋር ማለት ነው። እኔ ሰው ከሄዶ ከመጣ መልሶ ይጎዳኛል ብዬ አላስብም ምናምን ማለት ነው። ሙድ የምትይዙት በጣም የምታስጠሉት ብላ እንደዛ በኮሜንት ይህ ፍቅርዬ እንደዚህ ብሎ እያሉ ሲያለቃቅሱላት ያንን ሁሉ ጣስ አድርጋ ደግሞ ተመልሳ ምጥጥ እንደውም በተጃጃለ ቪዲዮ ጭራሽ ማለት ነው። በጣም ነው የሚደብረው። ለማንኛውም ማለት ነው አይዲያችሁ ምንም የሚያስቅም የሚያዝናናም ቁም ነገርም አይደለም። ዝም ብላችሁ ነው የምትጃጃሉት። ሳቃችሁ ሳይመጣ ነው ራሱ ስቁ የነበረው ትናንትና ማለት ነው። ምንም ሳቃችሁ ሳይመጣ የሚገርመው ነገር ደግሞ እንዳሰባችሁት ራሱ ሩታ አልተናደደችላችሁም። የሚገርመው ነገር ማለት ነው አልተናደደችላችሁም። ራሳችሁ አወርታችሁ ራሳችሁ ናችሁ እየተናደዳችሁ ማለት ነው። ለምን ሩታ አልተናደደችላችሁም? አንደኛ ነገር ሲቀጥል ደግሞ ይሄን ሁሉ መሄድ ለምን አስፈለገ? ሰው ብዙ ስህተት ሰርተህ አሁን አንተ ይቅርታ አድርግልኝ ያ ስህተቴ ነው ያኔ ያውቄያለሁ ስህተቴን አርማለሁ ብለህ ባለህበት ሰዓት እንደገና ሌላ ስህተት መጨመር ለምን አስፈለገ? ኧረ እናንተማ ህዝብ ላይ የተጫወታችሁ ነው ሲጀመር ማለት ነው። ትናንትና ራሴ የሆነ ዜድ የምትባለች ቲክቶክ ላይ በጣም ስታለቅሱ ነበረ። በአመት ውስጥ የ2 ወር ደመወዝ ብቻ ነው ያለኝ፣ ቤተሰቤን አጥቻለሁ በእነሱ። እንደገና ደግሞ ያጎቶች ልጆች ራሱ ዱባይ ምናምን ሁሉም ቦልከውኛል። ገስ ላይ የተሰቀልኩ በምናገረው ነገር ለምን እነሱ እንዳይነኩብኝ ምናምን እያለች ማለት ነው። አሁን ላይ ግን እሷም ስላስጠሏት ይመስለኛል። ከዛ አሁን ምን አደረጉ? አንቺ አብርሽ ነው እንጂ የምትወጪው ሩታን አትወጪም ምናምን ይሏታል ማለት ነው። ከዛ እንዴት ነው ማለት ይሄን ሁሉ መስዋዕትነት ከፍዬ ምናምን እነሱ ከሰው በታች እንዳይሆኑ ብዬ አስቡ። እንግዲህ ምን አይነት ጅልነት ነው ይሄ? ለመቀየር መተን በዩቱብ እነሱ በዩቱብ እየሰሩ ለሚቀየሩ ሰው ብር መላክ እንዴ! የመጣንበት አላማስ ቤተሰብን መርዳት ካለባችሁ ቤተሰብን፣ ለራሳችሁ ከሆነ ደግሞ ይመጣችሁ ለራሳችሁ። ምክንያቱም ሁላችንም በፊት ያልሆነ ማለት በቃ ብራችንን አልሆነ ነገር ላይ አባከል ምናምን ሊሆን ይችላል። ግን ቆይቶም ቢሆን ያው የሚገባን ነገር አለ። ገባችሁ?
ስንት ነገር መስዋዕት አድርገን ነው ከስንት ነገር ተቆጥበን ነው ጊዜያችን እያባከን ማዳም የገባቸው። ስለዚህ ሁሉ ለእነሱ ብር ለመላክ እንግዲህ ከአመት በሁለት ወር አስቡት እንግዲህ የስንት ወር ልካ እንደሆነ ማለት ነው። በጣም ነው የሚገርመው። ብቻ አላውቅም እና ፈጣሪ ልብ ይስጣችሁ፣ ለራሳችሁ እወቁ። ነገ ጧት እዚህ ጋር ብትንትን ብትች ማዳም ከሰ ምሳሌ የነበረች ለዩቱበሮች እንደዚህ እያደረገች ነው የምትባሉት እንጂ ስንት ሚስኪን አለ። ለእነሱ ለምን አትሰጡ? መልካም ነገር ለምን አትሰሩ? ለእነሱ ከምትሰጡ ማለት ነው። የምትሰጡበት ምክንያት እንኳን ቢኖራችሁ እኮ እሺ። በጣም የምታሳዝን በነገራችን ትናንትና ስትናፋረቃቸው ቲክቶክ ላይ በጣም ነው የገረመኝ ማለት ነው። ለራሳችሁ ናቸው ያደረጋችሁት። አሁን ችግር ሲመጣባቸው ቲክቶክ ላይ ምን ዋጋ አለው? አሁን ጊዜሽን አቃጥለሽ እንደገና ደግሞ አሁን አትወጃቸው ምናምን እየተባልሽ ነው። እንደውም ካሜራማን እስከማውራት ድረስ ካሜራማን እንደዚህ ቪዲዮ ካሜራማን ጋር ውስጥ ተጣልቼ አስቡት እንግዲህ ማለት ነው። አሁን ደግሞ እና አብርሽ እየተቀየሩ ምን እያሉ ሲመጡ ደግሞ እነሱን እየተው አልሰማ ሲሏቸው ወይም እነሱን የሚሏቸውን አልሰራ ሲሉ እንደ በፊቱ ያኔ ተመልካቾች በግሩፕ እንዳለ ሁላችንም እናውቃለን። እና ያንን ነገር አልሰማቸው ሲሉ አሁን ደግሞ እነሱ እና አብርሽ ላይ መናደድ ጀመሩ። ለምን እንደ በፊት አይሆኑ? የዋሆች የዋህ ናቸው በጣም። ለማንኛውም ራሳችሁን ሆኑ፣ ለማንም አታሽቃብጡ። ራሳችሁን ሆኑ መጀመሪያ ማለት ነው። ወላሂ በማሽቃበጥ በማለት የሚገኝ ነገር የለም። ራስን ስኮን ግን ወዲ ወዳል የሚጠላ ይጠላል። ተልክ በላይ ያሽቃበጣችሁ የምር እና እንግዲህ እናንተ በነገራችን ላይ ቤተሰብን ያልሰማችሁ ቤተሰብ ጋር የምትቦላለኩ የሚዲያ ማንኛውንም ሰው አሰሙ። ስንት ሰው መክሯችሁ ነበር ራሱ ሁላችሁም ወደ ራሳችሁ ተመለሱ ምናምን ብዙ ነገር ተብላችሁ ነበር፣ ግን መስሚያ የላችሁም። አለኩል ያህል እንግዲህ ዛሬ ሄሉ በአዲስ ነገር መታለች ማለት ነው። እንግዲህ ማታ ቪዲዮ እንጠብቃለን። አዲስ ነገር እንግዲህ ለየት ያለ ጥሩ ነገር ነው። ከፎቶ እንዳየ ነው ማለት ነው። በጣም ደስ ይበላት። ምክንያቱም ብዙ ነገር ያሳልፈች ልጅ ስለሆነች ብዙ ነገር የተከፋ ሁሉ የሚደሰትበት ጥሩ ዘመን አላህ ያድርግልን ማለት ነው። በነገራችን ላይ ብዙ ነገሯን ታወራለች እና በጣም የምታሳዝን ምስኪን ልጅ ናት እና አላህ ደስታ ያምጣላት። ስንት ጊዜ ራሷ ዛሬ ስትደሰት፣ ዛሬ ስትታመም፣ ዛሬ ጥሩ ሆና ከሆነ ነገ ደግሞ ታሞኛል ብላ ምናምን የምትመጣው እና አንዳንዴ ብዙ ጊዜ እናንተ የውስጣችሁ እኮ ስላለ አመመኝ ስትሉ ደጋግሞ ሲባል የውሸት ይመስላል። ብዙ ነገር አለና በተለይ ለሴት ልጅ ከባድ ነው። እንግዲህ አላህ ደስታሽን ዘላቂ ያደርግልሽ ማለት ነው። እንግዲህ እሷና ማርክ እንግዲህ በአንድ ይመጣሉ ምናምን ነበር የብዙ ሰው ጉጉት። እንግዲህ እንደዛ አይደለም። ማርክ በራሱ መንገድ መጥቷል። እሷም እንግዲህ በራሷ መንገድ መታለች ማለት ነው። በአዳዲስ ነገር እንግዲህ የሚሆነውን ማታ እናያለን ማለት ነው። እነሱ እኮ ፕራንክ ሊያደርጉልን ይችላሉ። እሱም እንደዛ ሌላ መጥቶ እሷም በሌላ መጣ። ማታ ላይ ደግሞ ቪዲዮ ሲለቁ እሱና እሷም ሊሆን ይችላሉ። ምክንያቱም እነሱ ኮሜንት የሚባሉትን ነገር ነው በተግባር አድርገው የሚመጡት፣ ተመልካች ያለውን ነገር ማለት ነው። እና እንግዲህ መልካም ነገር እንደሚሆን ተስፋ እናደርጋለን። ያው ማርክን እንግዲህ እያጥረገረጋችሁ ነው በኮሜንት ምናምን። በነገራችን ላይ በጣም ይገርማል። ትናንትና ከልጅቷ ጋር ዩቱበሮች ነገር ከባድ ነው። ከልጅቷ ጋር በቀይ ምናምን ብሎ አሰናብቶ ከዛ ዛሬ መጥት ሌላ ጋር ሹፍቱ ኬፍ መጀመሪያ ምንም አይደሉም። ዝም ብሎ የሚሉት ያኔ ተቀባይ እንደ ገጣሚ ዩቱብ ሲሰሩ ሰው ከወደዳት